ሚጌል ሜሪኖ አርሰናል ፔናልቲ ያገኘ። ራውል አሴንሲዮ ቢጫ። ማርቲን ኦዴጋርድ ለማስቀመጥ ነው አይመታውም። ሳካ ነው የሚመታው። ምንም ጥያቄ ነው። ማርቲን ኦዴጋርድ ትኩረት ለመቀየር ነው። አርሰናል ጨዋታውን ወደ 4-0 አሳድጎ የማድሪድን ድባቅ ለመምታትና 0 ለማድረግ ወሬ ብቻ ለማለት የቡካዮ ሳካ ፔናልቲውን ማስቆጠር ብቻ ይጠብቃል። ይሄ ፔናልቲ ከተቆጠረ ለአርሰናል ቡስ ነው። ካልተቆጠረ ግን ሪያል ማድሪዶች ሊነቃቆ የሚችሉበት እድል ይኖራል። ሊነቃቆ 12ኛው ደቂቃ ላይ ቲቦ ኮርቶዋ ከቡካዮ ሳካ ተፋተዋል። ፍራንኮ ኢስሌቴ ቦታቸውን አስይዘው ማንም ወደ ሳጥኑ እንዳይገባ አስጠንቀዋል። ቡካዮ ሳካ በአውሮፓ ዋንጫ ለእንግሊዝ ብሔራዊ ቡድን ጣሊያን ላይ ፔናልቲ ስቶ የብዙዎች መነጋገሪያ ነበረ። ዛሬ ሴንኮን አስቆጥረዋል። አርሰናሎች ሁለቴ ይሰራሉ። ብዙ አራቀም ግን ፈራ ተባ ላይ ይመስላል። ቡካዮ ሳካ ግራግሩን አስቀድሟል። ይስጣል ያገባል። አሳካ ያገባል። በኋላ ገዜ አሩቲስ ጎል አሳካ ተንደረደረ። ሳካ ቡካዮ ሳካ የማይገኝ ወርቃማ ድል አባከም። እንደዚህ አይነት ምት ግን አርሰናል ፔናልቲ ትክክለኛ ነው። ምንም አርሰናል ድንቅ ድል ወርቃማ አጋጣሚ ነው። ሳካ ምንድን ነው ሳካ ምን ሆነ? ሳካ ደካማ ውሳኔ ጀርጊኒዮ ነው እኮ። ኧረ የማይሆን ደካማ ውሳኔ ሳይሆን አልመታውም እንጂ ሄዶለታል እኮ። ምን አይነት ኳስ ነው? ፓኔካ ነው። ፓኔካ ለማድረግ ነው። ግን እንዲህ አይነት ፓኔካ ደካማ ወደ ወደቀበት ፓኔካ አርሰናል ዋጋ ሊያስከፍል ይችላል። ይሄ ኳስ አብረን የምንመለከተው ይሆናል።